አዎ ከፈለክ ይኸውልህ ካላመንከኝ እና ማዘርን ጠይቃቸው። የ5 ወር እርጉዝ አይደለ አሁን? አይ ቆይ በስነ ስርዓት ንገሩ፣ በስነ ስርዓት ንገሩልኝ። አሁን እንደውም ሸንኮራ ሲያምረኝ ነው ያመጣችሁልኝ። አንቺ ሸንኮራ ቢያምርሽ እንጂ ሻች ትምልሽቶች ያይ የኔ ፍቅር ይኸው የ5 ወር እርጉዝ ነኝ። ይኸው ቤተሰቦቼ ከፈለጉ ምስካር ያሉ እንድታምነኝ። ይኸውልህ ሆዴ ራሱ አሁን እየገፋ ነው። ቤተሰቦቼ ደግሞ ሊያሳድጓቸው። ስለዚህ ንገሩት። አላመነኝም እኮ እርጉዝ ነኝ፣ የ5 ወር እርጉዝ ነኝ። እኔ ፍቅር የምናባሽ 5 ወር እርጉዝ አትቆይ። አረተይ የ5 ወር እርጉዝ ተይ ወይ ሳምዲ እንዴ እያያችሁ እኮ ነው። አቦይ ራስ ጉዳይ ነው። እኔ ምን አገባን? የ5 ወር ነኝ እርጉዝ ካልኩት እኮ እርጉዝ የ5 ወር እርጉዝ ነኝ እሰለሽ ሁልሽ ዲዋ አንዴ ላቋርጥ። ይኸው የ5 ወር እርጉዝ ነኝ ካልኩት ማለት ነው ፍቅረኛዬ ነው ብር ይልክልኛል። የ5 ወር እርጉዝ ቆይ ላስጀምር። እሺ በሉ አረ ወይ ፈጣሪ ይኸውልህ የኔ ፍቅር ከማን ያደረግሽሽ? ቆይ አንቺ ከማን ከፍቅረኛዬ ነው ከፍቅረኛዬ ነው ለምንዳቆ አይ ታስደቅሰኛለች ኮነዲ ከፍቅረኛዬ ነው። አጎ እሺ በሉ እናንተ ምን አለ አው ብትሉ አንልም። ለምን ትወጣለሽ? እሺ እንትን ሲያምረኛ አላያችሁ? ምን አማረሽ? እሺ ሲያቅለሸልሸኛ አላያችሁ? አላያችሁም? እዚሁ ማርና ክርስቶስ እናንተማ ሲጀመር እንዲያልፍልኝ አትፈልጉም። እንዲያልፍብኝ በዚህ ከሆነ እንዲያልፍብኝ ነው የምፈልጉት። ሲጀመር ውሸት የራስሽ ጉዳይ እንዴ። የሰው ልጅ በስነ ስርዓት እያናገራችሁ ለምን በስነ ስርዓት ተረጋጋ። አለ እንትን እኮ ስለሆነ ዋትስአፕ ላይ ስለሆነ ነው ለሱ ይታያል። ለመረጋጋት እኮ ያመጣሽው ቃላት ከባድ የ5 ወር ትደውደኝ ሳች ሲጠበደስ ኧረ እኔ ከባድ ነው። በቃ ይሄ ላይፍ አያልፍም። ከነሱ ጋር ሆኖ ይሄ ላይፍ የሚያልፍ አይመስለኝም። ቤተሰቦች አንቺ እኛን ነው እየመረቅሽ ነው። ከዚህ ወደታኛ መድቃት በውሸት እንመርቅሽ አንመረቅሽም። የራስሽ ጉዳይ ነው። አጆራይቻ አንቺ